ዛሬ መኒ ሜክ የምናደርግበት በኢትዮጵያ ባንክ የሚከፍል አዲስና ምርጥ የሆነ ጂሚ ላይቭ የሚባል ፕላትፎርም ይዤላችሁ መጥቻለሁ። ካከፋፈቱ ጀምሮ እስከ አሰራር አንድ ሳናስቀር ልቅም አድርገን እናያለን። ይህን ቪዲዮ ሳታሳልፉ ካያችሁ ስለዚህ ሀፓ ኒው ይር የሚላችሁ ነገር አይኖርም። የተለያዩ ጥያቄዎች ካሏችሁ ደግሞ በኮሜንት ወይንም አናግሩኝ ስክሪን ላይ ባለው ማለት ነው። አሁን ወደ ቪዲዮ በመጀመሪያ የአፕሊኬሽኑ ሊንክ ኮሜንት ቦታ ላይ አለ ወይንም እኔን አናግሩኝ የምልክላችሁ ይሆናል። የአፕሊኬሽኑ ሊንክ ስትነኩት ወደዚህ ይወስዳችኋል። ወደዚህ ሲወስዳችሁ መጀመሪያ እናንተ ኮፒ የሚለውን ትነኩታላችሁ። ኮፒ የሚለውን ስነኩት ኮፒ ሰክሰስፉል ይላችኋል። ቀጣይ ዳውንሎድ አፕ የሚለውን ትነኩታላችሁ። ዳውንሎድ አፕ የሚለውን ስነኩት ወደ ጉግል ፕሌይ ስቶር ይወስዳችኋል። እኔ አፑን አውርጄዋለሁ፣ እናንተ ኢንስቶል አድርጋችሁ ኦፕን ትሉታላችሁ ማለት ነው። ከዛ ስትሉት ወደ አፑ ያስገባናል። አፑ ቀጥታ ያስገባናል ማለት ነው። ሬጂስተር አይጠይቀንም። እኛ ተመዝግበን ለመስራት ስንፈልግ ምንድን ነው የምናደርገው? ወይንም ሬጂስተር ለማድረግ እታች ጥግ ያለችውን ከቀኝ በኩል ሚ የምትለውን እንነካታለን። ሚ የምትለውን ስንነካት ጎቱ ሎጊን የሚል ይመጣልናል። እንነካዋለን። ስንነካው ሎጊን ዩዝ ጎግል፣ ሎጊን ዩዝ ፌስቡክ፣ በፌስቡክ አካውንት ወይም በጉግል አካውንት ግቡ ይለናል። በጉግል አካውንት አፕሪሼት ስለሚደረግ እኛ በጉግል አካውንት እንነካለን። ሎጊን ዩዝ ጎግል እንለዋለን። ስንነካው የራሳችንን ጉግል አካውንት ያስመርጠናል። የፈለግነውን መርጠን እንነካለታለን ማለት ነው። ስንነካለት ቀጥታ ወደዚህ ያመጣናል። ወደዚህ ሲያመጣን ምንድን ነው መጀመሪያ ስማችንን ማስተካከል ስፈለግን እዚህ ጋር ስማችንን እናስገባለን። ወንድ ከሆን ሜል እንላለን፣ ሴት ከሆን ደግሞ ፌሜል እንላለን። ፕሊስ ኢንተር ዘ ኢንቪቴሽን ኮድ የሚለው ጋር እዚህ ጋር ደግሞ ቅድም ያስገባችሁትን ኮፒ ያደረጋችሁትን አመታችሁ ፔስት ትሉታላችሁ ማለት ነው። ይኸው ፔስት ኢቲጄ ኤፍፒ1 ፔስት ካላደረጋችሁ ደግሞ ኮፒ ካላደረጋችሁ ደግሞ ይህንን ታስገባላችሁ ማለት ነው። ከዛ ታስጥግ ያለውን ሬጂስተር የሚለውን ትነኩታላችሁ። ይህን ስትነኩት ቀጥታ አፑ ከፍቶ ያስገባችኋል ማለት ነው። እኔ ምንድነው እዚህ ጋር የራሴ አካውንት የምሰራበት ስላለኝ ይህንን እናንተን ለማሳየት ብዬ ስለሆነ አሁን በዛኛው ገብቼ የተለያዩ ስቲንጎችን የምናይ ይሆናል ማለት ነው። እሺ ይኸው አሁን በትክክለኛው አካውንቴ ገብቻለሁ፣ ከፍቻለሁ ማለት ነው። እናንተም ስትከፍቱ ቀጥታ እንደዚህ ያመጣላችኋል። ወዲያ ጥግም ያለ የምትለውን ስትነኳት ማለት ነው። መጀመሪያ ላይ ታስክም ለመስራት ሆነ አክቲቭ ለመሆን እዚህ አፕ ላይ ኤጀንት ወይም ሆስት መሆን ያስፈልጋል። እሱን ለመሆን ደግሞ እኔን አናግሩኝ የፈለጋችሁትን አድርጌ እያስረዳሁ አሰራችኋለሁ ማለት ነው። ሌላ ሰውም የሚያደርጋችሁ ካለ መጀመሪያ ላይ ኤጀንት ወይም ሆስት መሆን አለባችሁ ማለት ነው። ኤጀንት ወይም ሆስት ከሆናችሁ በኋላ እዚህ አፕ ላይ ሳልነግራችሁ ማለፍ የማልፈልገው ነገር እንደ ሌሎች አፖች 100,000 ፖይንት ኦር ዳይመንድ አይደለም። $10 ወይንም ሚኒመም ዊዝድሮ ማለት ነው። 70,000 አሜቲስት ነው እዚህ አፕ ላይ ሚኒመም ዊዝድሮ ወይንም $10 ማለት ነው። ቀጣይ ኮሚሽን ሌቭል ጋር ደግሞ ኮሚሽን ሌቭል እንደ ሌሎች አፖች ከ4% አይደለም የሚጀምረው ከ6% ነው ኮሚሽን ሌቭል የሚጀምረው እና ምርጥ የሆነ አፕ ነው ማለት ነው። በቀጣይ የሚያሳያችሁ ነገር ምንድን ነው? ሎኬሽናችሁን እና የተለያዩ ፕሮፋይላችሁን ስማችሁን ኢዲት ማድረግ ስትፈልጉ ምን ታደርጋላችሁ? እዚህ ጋር ያለውን ፕሮፋይላችሁን ትነኩታላችሁ። ስትነኩት ምንድን ነው መጀመሪያ አብዛኛውን ጊዜ ሎኬሽን ይቀይርባችኋል፣ ቪፒኤን ካበራችሁ ማለት ነው። እሱን ታስተካክላላችሁ። ኢዲት የሚለውን ትነኩታላችሁ። ኢዲት የሚለውን ስትነኩት ወደዚህ ወስዳችኋል። ከዛ ስማችሁን ማስተካከል ትችላላችሁ። እዚህ ጋር ደግሞ ጾታችሁን ማስተካከል ትችላላችሁ። እዚህ ጋር ደግሞ ኢሜጃችሁን ወይም አቫተር መቀየር ከፈለጋችሁ ይህን ስነኩት ወደ ጋላሪ ወስዳችኋል። መርጣችሁ መቀየር ትችላላችሁ። እዚህ ጋር ደግሞ ዴት ኦፍ በርዝዴይ የትውልድ ቀን ማስተካከል ትችላላችሁ። አሁን እኔ ላሳያችሁ የፈለጋችሁት እዚህ ጋር ኢትዮጵያ የምትለው መምጣት አለባት። የተለያዩ ሀገሮች ሎኬሽን ሊቀይርባችሁ ይችላል። ነክታችሁ ኢትዮጵያን እንደዚህ አድርጋችሁ ስነኳት ሎኬሽናችሁን ዩናይትድ ኪንግደም ምናምን የተለያየ ሀገር ሲያደርግባችሁ ኢትዮጵያ መርጣችሁ ታረጋላችሁ ማለት ነው። እሺ ቀጣይ የማሳያችሁ ነገር ምንድን ነው? ሎኬሽን ካስተካከልን በኋላ ታስክ ሴንተር ላይ ለምሳሌ ገብተን ብናይ
ግሬድ እነዚህ የተለያዩ ታስኮች ናቸው፣ ቦነስ ናቸው። የራሱ አፕሊኬሽኑ የራሱ ታስክ አለው። እሱን የሚያሳያቸው ይሆናል። መጀመሪያ ይችል ያሳያቸው። እሺ ኤጀንሲ ሌቭል ሲ እዚህ አፕ ላይ ኤጀንሲ ሌቭል ማንኛውም አፕ ላይ ከዲ ነው የሚጀምረው ኤጀንሲ ሌቭል። ወደ ሲ ስንሄድ 140 ሺህ ዳይመንድ እዚህ ጋር እንደምታዩት 140 ሺህ ዳይመንድ ምንድን ነው ቦነስ ወይንም ሪዋርድ ይሰጠናል ማለት ነው። እዚህ ጋር ደግሞ ስታዩት ኤጀንሲ ሌቭል ቢ ከሲ ወደ ኤጀንሲ ሌቭል ቢ ስንሄድ 420 ሺህ ዳይመንድ ይሰጠናል ሪዋርድ ማለት ነው። እዚህ ጋር ደግሞ ከቢ ወደ ኤ ስንሄድ 1 ሚሊዮን 400 ሺህ እያለ እስከ 2 ሚሊዮን 800 ሺህ ይሰጠናል ማለት ነው። እና እንደዚህ አይነት የሚሰጥ ሪዋርድ የሚሰጥ በኮሚሽን ሌቭል ሪዋርድ የሚሰጥ አፕ የለም። ገራሚ የሆነ አፕ ነው ማለት ነው። ቀጣይ ምን እናያለን? ኢንቪቴሽን። ስለ ኢንቪቴሽን እኔ ሰው ስለ መጋበዝ ማለት ነው። ኢንቪቴሽን የምትለውን እዚህ ጋር መጀመሪያ ኢንቪቴሽን የምትለውን እሷን እንነካታለን። ስንነካት እንደዚህ ያስገባናል። ሸርቱ ፍሬንዲስ የሚል አለ። እዚህ ጋር ሸርቱ ፍሬንዲስ የሚል አለ። እሱን ሸርቱ ፍሬንዲስ የሚለውን ትነኩታላችሁ። ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ እንዲያወርድ ያፑን ለምትፈልጉት ሰው ትልኩለታላችሁ። ከላካችሁለት በኋላ ልክ እንደኔ ያንን ኮፒ የሚለውን ነክቶ ዳውንሎድ ያፕ አድርጎ ኢንቪቴሽን ኮድ ሲጠይቀው የእናንተን ፔስት አድርጎ ያስገባላችኋል ማለት ነው። ካላስገባላችሁ ያችን ኢንቫይት ኮዷን አይሰጣችሁም ማለት ነው። እና ደግሞ ከዚህ ከኢንቪቴሽን ውጭ ስንት ይሰጣችኋል? 100 ዳይመንድ ይሰጣችኋል። ያ ደግሞ እናንተ ኢንቫይት ያደረጋችሁ ሰው ሌላ ሰው ኢንቫይት ሲያደርግ 10 ዳይመንድ ይሰጣችኋል ማለት ነው። ከዚህ ውጭ ከኢንቫይት ውጭ ደግሞ ቦነስ $10 አዘጋጅቷል። እሷን ደግሞ ላሳያችሁ። እዚህ ጋር እንደምታዩት $10 አለች። እሷን ትነኳታላችሁ። ስትነኳት ወደ ቀጥታ ያስገባናል ማለት ነው። ምንድነው መጀመሪያ ስፒን እንዲታረጉ ይጠይቃቸዋል። ስፒን ካረጋችሁ በኋላ $4 $6 ወይንም $5 ይሰጣችኋል። ያንን ከሰጣችሁ በኋላ እናንተ ሰው ኢንቫይት እያደረጋችሁ ይችን እዚህ ጋር የምታዩትን $10 ሞልታችሁ ማውጣት ትችላላችሁ ማለት ነው። እነዚህን የምታያቸው $10 እየሞሉ ዊዝድሮ ያደረጉ ናቸው። ይህንን አዲያ ስንት ቀን ነው የሚሰጣችሁ? 3 ቀን ወይንም 72 ሰዓት ይሰጣችኋል ማለት ነው። እሺ ቀጣይ ደግሞ ስለ ታስክ ነኝ። ሌሎቹን ገብታችሁ እየሰራችሁ የምታያቸው ነገር ስለሆኑ ነው። ታስክ ለመስራት ስትሪመር ሴንተር የሚለውን እዚህ ጋር ያለውን ትነኩታላችሁ። ስትነኩት ላይ ጥቅ ያለውን አንቾር ሳላሪ የሚለውን ትነኩታላችሁ። ስትነኩት የተለያዩ ሪዋርዶችን ያመጣላችኋል። እኔ ኦልሞስት 40 ምናምን በጣም ሄጃለሁ ማለት ነው። ቀን ብዙ ቀኔ ስለሆነ እኔ 120 ምናምን ቀኔ ነው። 120 ምናምን ቀኔ ስለሆነ ዌልካም ሪዋርድ ያልቋል ማለት ነው። ዌልካም ሪዋርድ ለ5 ቀን ያህል ነው አልቋል። እናንተ ጋር እዚህ ጋር ምን ያመጣላችኋል መሰላችሁ? እነዚህ ያሉ የተለያዩ እንትኖችን ያመጣላችኋል። እንደዚህ ያሉ የተለያዩ ታስኮችን ያመጣላችኋል። እናንተ እነዚህ ታስኮችን ለመስራት 200 ብር ያስፈልጋችኋል። 200 ብር ሪቻርጅ ማድረግ ያስፈልጋችኋል። ከኮይን ሴለር ኢትዮጵያን ኮይን ሴለሮች አሉ። ከነሱ ሪቻርጅ ካደረጋችሁ ኤክስትራ ሳላሪ የተለያዩ ታስኮች አሉ። እኔ ጋር ምንድነው እንደነገርኳችሁ ነው ስላለፈኝ ነው። እናንተ ቀጥታ እንደዚህ ያመጣላችኋል። 200 ብር ሪቻርጅ ስታደርጉ ለመጀመሪያ ቀን 9000፣ ለተከታታይ 6 ቀናት ደግሞ ለተከታታይ 4 ቀናት 6000 በአጠቃላይ 30000 ይሰጣችኋል ማለት ነው። የ200 ብር ሪቻርጅ ካላደረጋችሁ ደግሞ 1000 ቤት ሳላሪ የሚባለው ይሄ እንደምታዩት ይሄ ቤት ሳላሪ የሚባለው ይሰጠናል ማለት ነው። እሱ ቋሚ ነው፣ ያልተገደበ ነው ማለት ነው። ሪቻርጅ ላላደረገም የሚሰጥ ነው እና እዚህ ፕላትፎርም ላይ 200 ብር ያስፈልጋል ማለት ነው። ሪቻርጅ አድርገን ብንሰራ በጣም አዋጭ የሆነ ስራ ነው ማለት ነው። እና ደግሞ ፓርቲ ላይ የምትቀመጡት ታስክ ለመስራት ስንት ደቂቃ ነው? 1 ሰዓት ነው የምትቀመጡት ማለት ነው። ሪቻርጅ ካደረጋችሁ 2 ሰዓት ተቀምጣችሁ ሪሲቭ ትላላችሁ። 9000 ለመጀመሪያ ቀን፣ ለተከታታይ 4 ቀናት ደግሞ 6000 ትሰራላችሁ ማለት ነው። ሪቻርጅ አደራረግ ደግሞ እንዴት እንደምታደርጉ ላሳያችሁ። እዚህ ጋር ያለውን ዋሌት የሚለውን ትነኩታላችሁ። ስትነኩት ሪቻርጅ የሚል አለ እዚህ ጋር ዳይመንዱ ላይ ይሄን ሪቻርጅ የሚለውን ትነኩታላችሁ። ሪቻርጅ የሚለውን ስትነኩት ታች ጥግ ሴለር የሚለውን ትነካላችሁ። ሴለር የሚለውን ስትነኩት ብዙ የኢትዮጵያን ሴለሮች አሉ።
ለምሳሌ እዚህ ጋር እኔ ዜድ የሚል አገኘሁኝ። ዜድ ኮይን ሴለር የሚል አገኘሁኝ። የዋትሳፕ ምልክቷን ይችን ነክታችሁ በዋትሳፕ ታናግሩታላችሁ። እሱ ይልክላችኋል። ከዛ አክቲቭ ናችሁ መስራት ትጀምራላችሁ ማለት ነው። አክቲቭ ናችሁ መስራት ትጀምራላችሁ። ለሁለት ሰዓት ሪቻርጅ ካደረጋችሁ በኋላ ለሁለት ሰዓት ፓርቲ ተቀምጣችሁ ፓርቲ ከፍታችሁ ፓርቲ አከፋፈት ላሳያችሁ። ፓርቲ ታች ጥግ እዚህ ጋር ታች ጥግ ያለችውን መካከል ያለችውን ተነኩታላችሁ። ስትነኩት ወደዚህ ይወስዳችኋል። እዚህ ጋር ኢሜጅ ነክታችሁ ትመርጣላችሁ። እዚህ ጋር ደግሞ የፈለጋችሁትን ትጽፉና እዚህ ጋር ስታርት ቮይስ ቻት ላይቭ የሚለውን ትነኩታላችሁ። ያስገባችኋል። ለሁለት ሰዓት ያህል ተቀምጣችሁ 9000 ለመጀመሪያ ቀን ለተከታታይ ደግሞ 4 ቀናት 6000 ትሰራላችሁ ማለት ነው። ስትሰሩ ታስክ እንዲያመልጣችሁ እዚህ ፕላትፎርም ላይ ሰዓት 24 ሰዓት አቆጣጠር ማታ 1 ሰዓት ነው። ሁሌም ማታ 1 ሰዓት ስለሆነ ታስክ የሚያመልጠው ከዛ በፊት ቀደም ብላችሁ ከፍታችሁ ታስካችሁን መስራት አለባችሁ ማለት ነው። ለዛሬው ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ ጂሚ ላይቭ ፖሊሲ ብዬ ፓርት 2 ምርጥ ቪዲዮ እሰራላችኋለሁ።